ቤተክርስቲያን ለማሰብ ነው የተሰባሰብነውና አሁን በዚህ ዘመን ቤተክርስቲያንንና የንግዱን ዓለም የተጋረጡ በፊት ለፊታችን የተጋረጠው የችግር አይነት አንድ አይነት ይመስለኛል። በቤተክርስቲያን ውስጥም ቤተክርስቲያንም እየተፋለመችው ያለውና በንግዱ ዓለምም እያስቸገረው ያለው አንዱ ዋና ችግር የካውንተርፊት ችግር ነው። የተመሳስሎ የተሰራ ነገር መብዛት በንግዱ ዓለም እንጃ በአሜሪካ በአገራችን ተመሳስሎ የተሰራ ነገር ማት ኦሪጂናል ጠፋ። እሱን ለማግኘት በጣም ምጥ ነው። ማስታወቂያው ሁሉ በአብዛኛው ማስታወቂያው ሁሉ በአጠቃላይ አብዛኛው የሳሙና የምናምን የጠቅላላ ተመሳስሎ ከተሰራ ነገር ተጠንቀቁ። ተመሳስሎ ከተሰራው ተጠንቀቁ። ተመሳስሎ ከተሰራው ተጠበቁ። የተመሳሰለ ነገር ስለሆነ ለመለየት በጣም አስቸጋሪ ነው። ቻይና እንዳቅማችን ነው ሰርቶ እና ኦሪጂናሉ ዋናውን ነገር ለማግኘት በጣም አስቸጋሪ ነውና ዋናው መስሎ ስትገዛ ዋናው አይደለም። ተገልቦ ኮፒ ነው ኤግዛክት ቁጭ ስለተመሳሰለ ለማወቅ አስቸጋሪ ነውና በጣም ቢዝነሱን አለማስቸግሯ ቤተክርስቲያን ማለት ትልቁ ችግር ተመሳስሎ የተሰራ ነገር፣ ተመሳስሎ የተሰራ አሰራር፣ ተመሳስሎ የተሰራ ወንጌል ነው። ካውንተርፊት የተመሳሰለ ምንጠራው ሁለታችንም ኢየሱስ ነው። እዚህም ልሳን አለ፣ እዚያም ልሳን አለ፣ እዚህም እጅ መዘርጋት አለ፣ እዚያም እጅ መዘርጋት አለ። መዝሙሩ አንድ አይነት ነው፣ ስታይሉ አንድ አይነት ነው፣ ሁሉ አንድ አይነት ነው። ምን ይሻላል? ተመሳስሎ የተሰራ ለመለየት ዋና ነገር የተመሳሰለውን ሲያጠኑ መኖር አድካሚ ነው። ኮፒን ሲያጠኑ መኖር አስቸጋሪ ነው። ኦሪጂናሊውን ብናውቅ ባንክ እንደሚያደርጉት ተመሳስሎ የተሰራን ገንዘብ ለመለየት የፎርጅዱን ሲያስጠኑ አይውሉ። ፎርጅዱን ሳይሆን ዋናውን ብር ምን እንደሚመስል የዋናው ብር ድንበር፣ የዋናው ብር ሳይዝ፣ የዋናው ብር አሰራር፣ የዋናው ብር ፊሊንግ። ባንክ የምትሰሩ ነው የምታውቁት እንዴት እንደምትለዩት ምን አይነት ማጂክ እንደሆነ ለኛም ብትነግሩን ወንጌል እናስተምርበት ነበር። ይሁን ብቅ አድርጋችሁ የምታወጡት ማለት ነው። ዋናውን ለምደው ኮፒውን ሲያገኙት ከለሩ አንድ አይነት ነው፣ ቁጥር አጻጻፉ አንድ አይነት ነው፣ ሳይዙ አንድ አይነት ነው። ግን ብቅ አድርገው ያወጡት የተመሳሰለ ለምንድን ነው? ኦሪጂናሉን ስለሚያውቁት የኦሪጂናሉን ነገር፣ የኦሪጂናሉን ማጂክ፣ የኦሪጂናሉን ሽታ፣ የኦሪጂናሉን የሆነ ነገር ስለሚያውቁት ድንበሩ ስለሚታወቅ ያኛውን ለመለየት አይከብድም። በወንጌልም እንደዛ ነው ወንድሞቼ። ካውንተርፊት ነገር በዝቷል። ካውንተርፊት ትንቢት፣ ካውንተርፊት ቃል፣ ካውንተርፊት ስብከት፣ ካውንተርፊት አሰራር። ምን ይሻላል ከተባለ ድንበሩን ማወቅ፣ ዋናውን ማወቅ፣ ኦሪጂናሉን ማወቅ ነው የሚያተርፈን፣ ነው የሚያተርፋችሁ in the final analysis። አልፎ ጨለማውን መግለጥ ጥሩ ቢሆንም አልፎ ስለ ጨለማው ማውራት ጥሩ ቢሆንም ጨለማው ማውራት ሳይሆን የሚያተርፈን የብርሃኑን ዋናውን ወንጌልን ስለ ያመንበት ኦሪጂናሉ ወንጌል በምን ይለያል? እንደ ብሩ እቺም ትንሽ ደቂቃ በምን ይለያል? ኦሪጂናሌው ሁሉ ወንጌል ሰባኪ ነው። ሁሉ ኢየሱስ ነው። ሁሉ አንድ አይነት ነገር ነው። እንዲሁ በምን ይለይ? የሚያድነው ወንጌል ምን አይነቱ ነው? ኦሪጂናሉ ወንጌል ምን ድንበሩ የት ነው? ወንጌል ምንድነው? ይሄ ነው ሮሜ ምዕራፍ 1 ምንድነው ወንጌል? ምንድነው ምናምነው ወንጌል? ድንበሩ የቱ ጋር ነው? አጥሩ የቱ ጋር ነው? ምን ማለት ነው? ምንድነው እሱ? አሙሻና ቋል ምናምን የሚል ፊሊንግ ይኖራችሁ እንደሆነ አይመስለኝም። አንዳንድ የምናውቃቸው